ፓንዳ 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 ትልቁ በሆነ የት አለ? ያው እስካሁን ድረስ ያስተዋልኩት ነገር ታክሲ ሹፌሮቹ አሁን አንዳንድ ሂሳብ 430 ወይ 420 400 320 እንዲጎደሎ ቁጥር ከመጣ የሆነ የቀረቿን ምንም መቀበር ራሱ ፍላጎት የላቸውም። አሁን 426 ከመጣ እና 500 ከሰጧቸው 100 ይሰጧቸዋል ወይ የሆነ ነገር። እስካሁን ያጋጠሙኝ ሹፌሮች ማለት ነው። እናንተ ሸሚዟችሁ ጨምራችሁ ልሰጧቸው ትችላላችሁ። ግን ይሄን ያህል በቃ ይሄ እንትን ከሌላቸው መልስ ከሌላቸው የሆነ አናቷ ላይ ባትሰጧቸውም ችግር የለውም። እነሱ የሆነ ይቀንሱላቸዋል። ምንም እንትን አይላቸውም፣ አይስገበገቡ። እንዴት አባቱ ነው የሚያምረው። ዙ ይኸውላችሁ ፖላር ቤር አለ ማለት ነው። ጸዴ ነው ታውቃላችሁ። ዙ ኢንትራንሱ ምናምኑ በጣም ያበረ ነው። በፊት ልጆች ሆነን የምናያቸው ካርቱን ፊልሞች አሉ። እንደሱ አይነት የካስል ቫይብ አለው። በጣም ነው የሚያምረው። እስቲ ይሄንን ነጭ ድብን ነው ሲገብተን ደግሞ ካስጋለቡን ደግሞ ሰየው እንጋለበዋለን። የት አባቱ እስቲ ቲኬት ስንት ይሉን ይሆን አለ። በቃ ይኸው ቲኬት መቁረጫው ራሱ በራሽኛ ነው። ሄሎ እንግሊሽ ሃው ማች 1500 One ticket 1,500. One ticket 1,500. በእነሱ 1500 አለች። በእነሱ 1500 yes በእነሱ 1500 በእኛ ሲመታ አይ ቶ አትምታ ሁሉ የሚመታ ነገር ሀገር ቤት ይደርሳል። እዚህ አትምታ። ማፕ አለ እናንተ። የሌለ እንስሳ የለም። ካንጋሩ ነሽ፣ ጎሪላ ነሽ። በጣም ትልቅ ነው። ሰዓትም ላይ በቃኝ ይችላል። ከተማው ላይ ግን በቃ እሳት የሆነ ሰው ነው የበዛው። ኮትን ለብሰው ምናምን ግሬሳቸው ምናምን ያበደ ነው። ኧረ ቤቱ ጋር ነው መግቢያ። ዞር ብላ አንተ ልታገነትረኝ ነው። Hello entrance do you speak English? English? No. This entrance entry? No. That вам помогу. Okay. በጣም ይተባበሯቸዋል ግን ቆሞ በጣም አሪፍ ሰዎች ናቸው። መግቢያው ጠፋብኝ እኮ ሁሉም ነገር በእነሱ ቋንቋ ነውና ግራ ነው የሚገባችሁ። እናንተ እንዴት ነው የሚያምረው! ይሄንማ ፓርኩን የሚጨርሰው በይወስደኝ። ማንኛ አለች እቺ ደግሞ ማንኛ አለች። እዚህ ጋር የሆነ ፕራይስ የጻፉበት ነገር አለ ወይ ስታበሏቸው የሆነ ነገር ነው ወይ የሆነ ብር ጨምራችሁ ትጋልቧቸው አላችሁ። ምን እንደሆነ አላውቅም። እንግሊዝኛ እንኳን መጻፍ ቢደብራችሁ አማርኛ ምን ችግር አለው? አማርኛ አይ ዳክዬማ እዛ ጃፓን በላናት እኮ ዳክዬ ጃፓን በላናት። አሁን ለዳክዬ ሁሉ ይገባል። በጣም ሰፊ ግዛት ነው የሰጧቸው። ቤቶቻቸው ምናምን ያምራሉ። የመጨረሻ ነው የሚያምሩ። ፓርኩ ግን ይዩት፣ በጣም ነው የሚያምረው። ሰፊ ነው። አሁን ለዳክዬ ብቻ ይሄን ሁሉ ቦታ ከሰጡ ለሌሎቹ አስቡ። በጣም ሰፊ ነው። የሚገርም ኤሪያ ነው ያለው። በቀቀን አለ መሰለኝ። በቀቀን እነሱን መመገብ የምትፈልጉ ከሆነ እዚህ ጋር የእነሱን ምግብ ደግሞ 300 እንዴ 300 ብር በቀቀን ልመግብ እኔ በቀቀን ብሆን ይሻለኛል እንዴ። ደግሞ መግቤት ለምታሾፍብኝ ነገር ማለት ነው። እኔ እዚህ ሀገር የገረመኝ ማለት ነው ሁሉም ነገር ፕራይስ አለው። አሁን ይሄን ባይኖኩላር አገኘሁትና ምናልባት ያው ዳክዬዎችን ምናምን አቅርባችሁ እንድታዩ ማለት ነው። ግን ክፍያ ይጠይቃል። ምንም ነገር እዚህ ነፃ የሚባል ነገር የለም። ያው ሽንት ቤቱ ብትሉ ምን ብትሉ ሂሳብ ይጠይቃል። እነዚህ ማለት በጣም አፍቃሪዎቹ ናቸው አይደለ? ይሄ ነጮቹ ስዋን የሚባሉት ካልተሳሳትኩኝ የእነሱን ታሪክ ከዚህ በፊት ሰምቼ ነበር። ህይወታቸውን ሙሉ አንድ ፓርትነር ነው ያላቸው። ያ ፓርትነር ቀድሟቸው ከሞተ እድሜ ልካቸውን በቃ በሀዘንና በጸጸት ብቻቸውን ሲንገላቱ ነው የሚኖሩት ይባላል። እኔ እንደዚህ አይነት ታሪኮችና እንትኖች መረጃዎች እንዴት አድርጎ ሰዎች ማን ተርጉሞላቸው ማን ነግሯቸው እንደሆነ ባላቅም፣ ግን የስዋን እንደዚህ የፍቅር መገለጫ እንስሳ ነች። ግን ሰልፊሽ ነው የሚባሉት ፓርትነሮቻቸው ሰልፊሽ ነው የሚባሉት። አስገድደዋቸው እኮ አይደለም፣ ራሳቸው ናቸው ይሄንን ህይወት የሚመርጡት። ግን ሞኝነት ነው ይመስለኝ የፍቅር መገለጫ መሆን አለበት ብያለሁ። አሁን የእናንተ የምትሉትን ሰው አያርገውና በሞት ወይ በሆነ አደጋ ምናምን ብታጡ ያ ሰውም ከነሱ በኋላ የሚያስጠላ ህይወት እንድትኖሩ የሚፈልግ አይመስለኝም። ከነሱ በኋላ የሆነ ቆንጆ ኑሮ ብትኖሩ የሚከፋው አይመስለኝም። እኔም እንደዛ ነው መሆን ያለበት ብዬ ነው የማምነው። እዘኑ፣ ተከፉ፣ ግን ህይወታችሁን መኖር አለባችሁ፣ መቀጠል አለባችሁ ብዬ ነው የማምነው። ፓርኩ ግን በጣም ነው የሚያምረው። እናንተ ፍላሚንጎዎች እንደዚህ ይሸታሉ እንዴ? ለነገሩ እግራቸው ረጅም ነው፣ ቂጣቸው ከፍ ያለ ነው። እዛ አፍንጫችሁ ሌቭል ላይ ስለሆነ ይለቁባቸዋል። አተ እንዴት ነው የሚሸቱት? በውበት እንዳትታለሉ፣ የመጨረሻ ነው የሚሸቱት።
አልተመቹኝም። ፍላሚንጎች አልተመቹኝም። እንዴት አድርጌ እንደማስረዳችሁ በጣም ነው የሚሸቱት። የት ሀገር ነው ያየሁት? ይሄ ከነብር ጋር የሚጓተቱት ነብር ጥርሱ ላይ ገመዱ ይሰጡታል። ከዛ እናንተ ገመዱ ይሰጣችኋል። ከነብሩ ጋር የምትጓተቱበት የሆነ ቦታ አለ። አረብ ሀገር መሰለኝ። እዚህም ትንሽ ቢያጓትቱን አሪፍ ነበር። እኔ እኮ ፓንዳ ከቻይና ሀገር ውጪ ያለ አይመስለኝም ነበር። የት አለ ፓንዳ? እኔ በህይወቴ አይቼ አላውቅም። ፓንዳ ጭራሽ ሁሉም ደግሞ ፓንዳ እያዩ ደስ ብሏቸዋል። ፓንዳ ከቻይና ሚያጊ ፓንዳ የሆነ ፓንዳ ያኔ ቦርጫም እያለሁ አሁንም ቦርጫ አልጠፋም፣ ግን ቦርጫም እያለሁ ፓንዳ እኔን የሆነ ነው ይመስለኝ። አንተ ይኸው ለቻይኖች ግን ክሬዲት ሰጥተዋል። ምን እንደሚል ባላቅም ግን ለቻይኖች ክሬዲት ሰጥተዋል። የሆነ ነገር እንትን ብለዋል ወይ ከቻይና የተበረከተላቸው ነው ብቻ ክሬዲት ሰጥቷቸዋል። እኔ በእርግጥ ዙ ውስጥ እንስሳ ማየት አልወድም። በራሳቸው በተፈጥሯዊ ቦታቸው ላይ ነው ማየት የሚያስደስተኝ፣ ግን አማራጭ ስለሌለ ነው። ግን እዚህ ደስ የሚለው በተቻለ መጠን ያው እንስሶቹ በተፈጥሮ የሚገኙበትን ቦታ ለማስመሰል ሞክረዋል። አሁን ይሄ ፓንዳ ያለበት ያምራል፣ ቦታው ምናምን ያምራል። እንደፈለገው ምን አክቲቪቲ አይሰራ የደቅ ብሎ ነው የሚውለው። እዚህ ደረጃ ምናምን ሰርተውለት ምንም አያደርጉም። እርግጠኛ ነኝ። ፓላስስ ካቲላ አይቻል አቅም ዲዛይን ድመት እንደዚህ ያጠሩት በእርግጠኝነት ወይ መርዛማ ድመት ነው ወይ ይናከስ። ደግሞ ብዙ የሉም ታውቃላችሁ፣ አንድ ነው ያለው። ለአንድ ነው የሁሉ ግዛት። አረ የመጨረሻ ደባሪ ድመት ነው። እኛ ሀገር ያሉት አይሻሉም እንዴ? ከነ ጉራቸው እንዴ! በጣም ደባሪ ድመት። ምንም አያደርግም። ሲያስጠላ። አሁን ይህን ስራ አያሳዝንም? ልብረር ቢል እንኳን እንደዚህ ታጥሯል። በጣም ነው የሚደብረው። በጣም ነው የሚያሳዝነው። በቃ ይኸው እንደ ህፃን ልጅ ወዥ ይጮታል መብረር ሲገባው። ከባድ ነው። ነፃነትን የመሰለ ነገር የለም። የምር ይኸው እዛች ነበረ፣ ከዛ በር እዛች ጋር ሄደ። በቃ ቃጤ ነው የሚጮቱ ከዚች ወደዚች። ንስሮች ብቻ ሳይሆን ሁሉም እንስሳዎች በጣም ነው የሚያሳዝኑት። ነፃነትን የሚመስል ነገር የለም። የሆነ ቦታ ላይ ያለ ፍላጎታችሁ መታጎር ወይ መያዝ በጣም ነው የሚያስጠላው። ማለት አሁን እንደዚህ ነፃነቱ ኖረን የምንፈልገውን ነገር የምናደርጋቸውን ነገሮች በጣም እንዲናፍቁን ነው የሚያደርገውና ትንሿን የምትፈልጉበት ቦታ መሄድ፣ የምትፈልጉትን ነገር ማየት፣ መስኮት ከፍታችሁ መናፈስ ምናምን የማትችሉበት ሁኔታ ውስጥ ስትሆኑ ነፃነት ምን ያህል ዋጋ እንዳለው መቼም አይጠፋችሁ እና እንዲሁ ሳያቸው ያሳዝኑኛል። በጣም ያሳዝኑት። ጋዴ ያው ይበላሉ፣ ይጠጣሉ፣ ምን ይላሉ፣ ግን ምንም ሊሚትድ ናቸው። አሁን እንደነሱ አይነት እንስሶች እዛው በራሱ በተፈጥሯዊ ቦታ ያሉ ከነሱ አንድ አይነት የሆኑ እንስሶች ይሄኔ ቢገናኙ በቃ እንትን እነዚህ ይገረማሉ። ምክንያቱም የማይሆን ኢንቫይሮንመንት ውስጥ ነው ያሉት። ወየው እኔ ድብ በህይወት አይቼ አላቅም። እዩት እስቲ በእናታችሁ ጨጭበዋል እኮ። እንደዚህ ነው ኖርማሊ ድብ። እኔ እስከማውቃቸው ድረስ አክቲቭ ናቸው ምናምን የሆነ ሲንቀሳቀሱ ምን ሲሉ ለነገሩ ድብ 6 ወር ቤተኛም ችግር የሌለበት ነው። እዙ ውስጥ ግን እኔ አይቻቸውም አላቅም እንስሳዎች። አሁን ይህ ምን እንደሆነ አላቅም። ፂሙ የሸበተ እንስሳ ምን እንደሆነ አላቅም። የት አለ በእናታችሁ? ይህን የሆነ ቦታ ተደብቆ ተኝቷል። ይኸው ገመድ ምናምን አድርገውለታል። በቃ አወኩት። ይሄ በገመድ እንዲህ በጀርባው ተንጠልጥሎ እንዲህ እያለ የሚወጣው እንስሳ ነው መሰለኝ። ግን የሉም እና አንበሳ እና አቦ ሸማኔ። እኔ እኮ በዋናነት እዚህ የመግባት ፍላጎት የነበረኝ የምር እኮ በቃ ሸምድዶታል እኮ የሚሄድበትን ቦታ ሸምድዶታል። በቃ ሽምድድ አድርጎታል። አያሳዝኑም? ማለት አይኑን ጨፍኖ ሁላ መሄድ ይችላል፣ ወደዚህ ማለት ይችላል። በጣም በሚያሳዝን ሁኔታ ማለት ነው። አሁን ይሄ እንዲች ድክ የሚል እንስሳ እንዲህ ሲሮጥ አይደለም እናውቀው። እኔ በጣም ተቆርቋሪ ነኝ ያልኩ፣ ግን የምር እያሳዘኑኝ ነው እንዴ። እኔ አቦ ሸማኔ ሲያዛጋ እንቅልፉ ሲያዛጋ ከባድ ነው። አይመጣው በቃ ይኸው ይንጎማለላል ምንም ጎሽ ፎቶ ነው የምር እንስሳው ነው ራሱ። አንተ እንስሳው ነው እዩት። ቀንዱ በስነ ስርዓት በዚህ ጋር ያልፋል ቀንዱ እና ሊበሳ ይችላል። በጣም ቀስ ብሎ ነው የሚራመደው። ያላ እዲ ዶሜስቲክ ያክ ነው የሚባለው። ራሽ ሰምቼም አላውቅም። በአማርኛ ስም ያለውም አይመስለኝም። አረ እነዚህ ማሽፉ ቤታቸው ራሱ በአጥሩ ሳይድ ቀንዳቸው ያልፋል በእርግጠኝነት። ስለዚህ ሊበሳዎቹ ይችላል። ያላ ግን እነዚህን ተንከባከቧቸው። ቤታቸውን እያያችሁት ነው። ቤተ መንግስት በሉት። በጣም ነው የሚጸዳው። ጋዴም አረ ድቡ የት አለ? ድቡ
ምንድናቸው አይቻቸው አላውቅም። ቡሽ ዶግ ነው የሚባሉት። ሲያስጠላ አሯሯጣቸው ምናምን በጣም ነው የሚደብሩት። ኧረ ዙ ግን ማለት ሌላ ሌቭል እዩት እስቲ ሌላ ሌቭል ነው። ኧረ ይሄ ዙ አያልቅም። ያላ የሌለ እንስሳ የለም። እዚህ ደግሞ ምንድነው እንደዚህ የከፈቱት? ምን አይነት እንስሳ ነው? ያው ይሄ ቀንድ ቢያገኝ አስበው፣ ይሄ አፏ ቢያገኝ አስበው። እንዲህ ብላ ድምጥማጠን ነው የምታጠፋው። ራሳ በራ እርግብ አገኘው። ይኸውልህ ራሳ በራ እርግብ ነው። ና ዙር ሄር ትራንስፕላንት ያስፈልጋል። አንተ ቱርክ ወስዶ ሄር ትራንስፕላንት ያስፈልጋል። ሹፉልኝ የራሳ በራ እርግብ ነው ወይ እድሜው በጣም ገፍተው ወይ ተፈጥሯቸው። ብላክ ኔክድ ክሬን ይባላል። ብላክ ኔክድ ክሬን እዩት። ራሳ በራ ነው እና አካካምም ነው። እንዲህ ጸጉርን እየነጨው ራሳ በራ ባትሆን ነው የሚገርመኝ። ና ዙር እዩት። ጸጉሩ የተመለጠ እርግብ አጋጥሞኝ ያቅብና ተመችቶኛል። ይሄ ቱርክ ሄር ትራንስፕላንት የምትሰሩ ሰዎች ወይ የበሉት እንደዚህ ውሃ ውስጥ ራሱ ተዘፍዝፈው እየዋሉ ሽታቸው ይለያል። ወይስ እኔ በእነሱ እያሳበብኩ ፕስ እያረኩት ነው? ብቻ በጣም ነው ሽታቸው የሚረብሸው። እኔ እኮ ነጩን ነው የፈለኩት። ቮ Звезда Крыма. ሄር ነው ኖ ሄር ነው። ወይኔ እዚህ የለም መሰለኝ ሌላ ቦታ ነው ያለው አሉኝ። እንግሊዝኛ የሚችል ሰው ባገኝ አሪፍ ነበር። የለም አሉኝ። እዚህ እኔ ነጩን ድብ ነው የፈለኩት። ምን ሆናችሁ ነው? የሆኑ ወጣቶች አግኝቼ ደግሞ አለ ነው የሚሉኝ። እስቲ አይ በእርግጥ እኔ እንዲሁ ሳስበው ላይኖር አይችልም። ምክንያቱም የእነሱ መገለጫቸው ነው። ፓንዳ እንዲህ ተንደላቃ ብቻዋን ፈልሰስ እያለች እየመረቀነች እንዴት ነው ፖላር ቤር ባይኖረው? ቀበሮ መዝለል አይችልም ማለት ነው። ወይም ደግሞ መዝለል ይችላል። በተደጋጋሚ የመዝለል ሙከራ አድርጎ የኤሌክትሪክ ሲነካው መዝለል እንደሌለበት አውቆም ሊሆን ይችላል። ግን እስካሁን ለሌሎቹ ከተሰጠው ቦታ የዚህ ደስ ይላል። ትንሽ ወደ ተፈጥሮ ይጠጋል። ወደ ተፈጥሮ ይለዋል። ታውቃላችሁ የሱ ቋንቋ ውሎ ትንሽም በቃ ይኸው ለሱ የሆነ ፏፏቴ ነገር ምናምን አድርገውለታል የውጭ እንዲመስል። ይኸውላችሁ ማፕ እኮ አለ። ደስ የሚለው ነገር ማፕ አለ። እዚህ ክሮኮዳይል ቤር ወደዚህ መሰለኝ። ተው አንተ ህፃን። እቺ ደግሞ የምን ግዛት ነች? ይኸውላችሁ ዙ ማለት ነው። ይሄ ዋና ከተማ የከተማው ምናምን አስፋልት ነው። ይሄ ድልድዩ ግን የዙ አንድ አካል ነው። ይሄ በቃ ከተማው ነው። ዙውን በዚህ ድልድይ አድርገው ከፍለውታል። አይጸዳም? በጣም ነው የሚያምረው። ይሄው ቤሮቹ ወደዛ ነው ይላል። አረ በጣም ብዙ እንስሳ ነው ያለውና እንዴት በቃ የት እንደምታገኙ ግራ ይገባችኋል። ትዝጋላችሁ። እኔ አሁን ፖላር ቤሩን የፈለኩት ሌላው ይቆየኝ ይነግራችኋል እኮ አሁን እናንተ ያላችሁት እዚህ ናችሁ ይላል። And right. ኦኬ straight And right. and right. You see white bear. White bear. Yes. Straight right. Straight. Go just straight and you see in right side. Right side. Yes. Thank you. ኦኬ አንቋ ሰባብሮ ቢሆን እንግባባለን። ቃጥ ብለት ሂድና ታየዋለህ ነው የሚለው። እሺ ቃጥ ጠብዬ ሄድኩኝ። ቃጥ ሌላው የተመቸኝ ነገር እንዴ ሁሉም እንስሶች በቃ ቤቶቻቸው ዩኒክ ናቸው። ሁሉም አንድ አይነት ቤት የላቸውም። አንዱ ከአንዱ ሁሉም ይለያያል። አቀማመጡ ውስጥ ያለው ነገር ምናምን ሁሉም የተለያየ ነው። እሱ ነገሩ ቢያንስ ደስ ይላል። ቤር ፈለግን እኛ ቤር ነው የፈለግነው እኮ። መቼም የሁሉ ሰው የሚያየው ቤር ነው የሚሆነው። የስ አገኘሁት። ይኸውላችሁ አገኘሁት ቤሩን። ደግሞ ምን ያህል ቦታ እንደሚሰጡት ብታውቁት የእሱ ቤት ይለያል ነው የሚላችሁ። ትልቁ በሆነ የት አለ? ናውጣ አንተን ብዬ ነው የመጣሁት። ናውጣ እንዴ የምር ጭራውንም ጎትቼ አወጣዋለሁ። አልሰማም። ውጣ አንተን። አቤት ግሬስ በእርግጠኝነት ግን ከዚህ የሚተልቅ ይኖራል። እዛ እነዚህ የሚገኙበት ቦታ ብትሄዱ በጣም ትልቅ ይኖራል። ይሄ ቁመቱ ራሱ አጭር ይመስላል ሳይው። ከዚህ የሚተልቅ በእርግጠኝነት ይኖራል። ይኸው ሲቆም ቁመቱ 3 ሜትር ነው ይላል እዚህ ጋር። ይሄውን 3 ሜትር ይሆናል ቢቆም፣ ወይ ሩቅ ስለሆንኩ ነው 3 ሜትር ነው ይላል ቁመቱ። ግን ሲታይ ትንሽ ነው። ምናልባት ትንሽ ራቅ ስላልኩ ይሆናል እንጂ ትንሽ ነው። እንዲህ 3 ሜትር በዚህ ይሄን የሚያክል ኧረ አይመስልም። ግን የሰጡት ቦታ የሰሩለት ቤት በጣም ነው የሚጸዳው። በጣም ግድንግን
የዙ ሳር ቤት በሉት ራሱን አያውቅም። ይኸው የሚያጅቡት የሚያጨበጭቡለት እርግቦች አሉ። ፏፏቴ ያለው በረዶ ከላይ እንደ አዲስ ነው እየተጋገረ የሚወርድለት ይታቸዋል። በረዶ ሲጋገር ከላይ በረዶ የምር ነው የሚከመረው። መጀመሪያ ሳየው ዝም ብሎ ፕሮቫ ነገር መስሎኝ ነበር። ለካ የምርም በረዶ ነው። ሄዶ ይንከባለልበታል። በረዶ አለው፣ ውሃ አለው። ያው ግን ስቲል ጨጭቧል። ምን እንደሆነ አላውቅም። ወደ ግራና ወደ ቀኝ እንቀዋለላል። እስቲ በቃ እንስሳን በማየት ሰከርን እኮ ሰከርን። እስቲ ጎሬላውን እንየውና በቃ እንወጣለን። ይኸውላችሁ ቡና ምናምን የሚጠጣበት ቦታ ይኸውና። በጣም ነው የሚያሳዝነው። የሚያስተናግዳችሁ ሮቦት ነው የሚያስተናግዳችሁ። በጣም ነው የሚያሳዝነው። እንሞክረው እንዴ? ካሽ አይቀበልም፣ በክሬዲት ካርድ ነው። አይገርማችሁም? በለው ይኸው የጦጣዎች ደግሞ የሰጧቸው ቦታ ተንጠላጥሎ ስለሚወጡ በቃ አጉሯችኋል። ለብቻው ራሱን የቻለ ኬባ አለው። ትንንሾቹ ናቸው። እኔ እኮ መስሎኝ የነበረው የሆነ ጊዜ አንድ ጎሬላ ለ100 ሰው ጸብ ቢነሳ ምናምን ተብሎ ትዝ ይላችኋል ኢንተርኔት። እሱ ጎሬላ መስሎኝ እኮ ነው፣ ላየው እኮ ነው። የምር 100 ሰዎች ይደፉታል አይደፉትም የሚለው ይሄንማ ብቻዬን እደፈዋለሁ። ኧረ እነዚህማ የመጨረሻ ጨጭበዋል፣ ስልችት ብሏቸዋል። ይሄን ብሎ ጎሬላ ይሄንማ እኔ እደፈዋለሁ። እዚህ እንደውም ትንሽ ተለቅ ያለ አለ። ይሄ ትንሽ ተለቅ ይላል። ቂጠላው አንተ ልትሰራ ስፖርት የሚገርም ዙ በቃ ደረጃውን የጠበቀ። ኧረ ይኸውላችሁ ልወጣ ስል ደግሞ አይቼም አላውቀውን እንስሳ ላየው ቪዲዮውን ልዘጋው ስል ማለት የሚገርም ጽድት ያለ እንስሳ እንዴ ዞረ። የምር ስሎ ዞረ ገዴ ና ኢንተርናሽናል ቋንቋ ነው እንዴ? ድመት ውሻ ምናምን ማነህ አንተ ደግሞ? በጣም ልዝዝ ያለ እንስሳ ነው። ስሙ ማን ነው እባክህ? ሃይላንድ ካትል ወይ በሬ ነው እንዴ? የላም ዘር ነው እንዴ? ለዛ ነው ላም የሆንክ ሰውዬ። ምን ነው ሰብስክራይብ እያልሽ ነው? ምን ነው ምን ላድርግሽ? የምር ማለት እንደዚህ አይነት ዙ አይቻላቅ። እንደዚህ የተደራጀ ዙ አይቻላቅ። መልኩ ብቻ አይደለም፣ ቦታው ብቻ አይደለም፣ በአጠቃላይ የእንስሶቹ ቤት ምናምን አይደለም። በቃ ሁሉ ነገሩ የተሟላ ነው። በጣም የሚጸዳ ዙ 10 ከ10 የሆነ ዙ። It's not far if you walk. I have flight. I have to go there. Hotel. How many minute walk? No, maybe 20. 20? Huh? እየተባበረችኝ እኮ ነው የሚገርማሽ። ታክሲ እየጠራችልኝ። Yes. Taxi will be after 10 minutes. 10 minutes ስፓሲቫ። እዚህ ሀገር ግን ሲተባበሯችሁ እስካሁን ድረስ እንዳጋጣሚ 3 ነው 4 ሰው ነው የጠየኩት ለትብብር። አራቱም ግን አላሳፈሩኝም። የጠራችልኝ ታክሲ በጣም ቆየና እሷም መታ አብራኝ ቆማ ያሞሪድ አለች ተጨንቃ። ይኸው አብራኝ ቆማለች። ከቅድም ጀምሮ አብራኝ ቆመች። ግቢ ተቀመጪ ብላትን በምን ቋንቋ የለም ሁሉም ነገር ዋይት ሁንዳይ ትልቅ ሴት የሆነችና የምራሳዘነች ቆመች ከኔ ጋር። ግቢ ብላት እምቢ ያሞሪድ አለች። ነው እስካሁን ቆማለች። ቢያንስ 15 ደቂቃ አብራኝ ቆመች። ወክ እያደረኩ እኮ መሄድ ይችል ነበር፣ ግን ዳታ ስለሌለኝ ማፕ ሎኬሽኑን አላውቀውም። እንዳልጠፋ ብዬ ትንሽ መተጣጠፋለሁ። ጥግ ድረስ ነው የሚተባበሯችሁ። ጥግ ድረስ ማለት እስካሁን ያጋጠሙኝ ሰዎች ማለት ነው። እስካሁን ያጋጠሙኝ ድረስ ጥግ ድረስ ነው የተባበሩ። እምቢ አለችኝ። ግቢ ብላት እምቢ አለች። እኔም ተሸማቀቅኩ። ሼም ያዘኝ ታውቃላችሁ።